بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيمين القائل رضي الله عنهم ورضوا عنه. أشهد أن لا إله إلا الله وحده لا شريك له شهادة عبده وابن أبده وابن أمته ومن لا غنى له طرفة عين عن رحمته شاهد بربوبيته مقر بوحدانيته والصلاة والسلام أكملان الأتمان على إمام الدعاء والرحمة المهداة والنعمة المستاه سيدنا وإمامنا وأسوتنا وحبيبنا محمد وعلى آله وأصحابه الغر الميامين الذين نصروا هذا الدين ومن اقتفى أثرهم إلى أن يرث الله الأرض ومن عليها. أما بعد فيا إخوة الإيمان السلام عليكم ورحمة الله تعالى وبركاته. زاري نلك الأحبة ወዳጆቻችን እንገናኝ የሚለውን ተከታታይ ሲልሲላ ፕሮግራም በአላህ ፍቃድ እንጀምራለን። የአላህ መገጠም ከሆነ ዛሬ ስለ አንዱ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ታሪክ እናነሳለን። ከህይወቱ ጋር አብረን ቆያለን። ከሱ ህይወት አስተምሮቶች እንወስዳለን ወኢንሻአላህ። ነገር ግን من هم صحابة رسول الله صلى الله عليه وسلم؟ እነዚህ ውድ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እነማን ናቸው? ሰሃባዎች እነማን ናቸው? አላህ Subhanahu Wa Ta'ala ቁርአን ላይ ረዲየላሁ ዐንሁም አላህ ወዷቸዋል። አላህ የወደዳቸው እነዚህ ነብዩ ባልደረቦች እነማን ናቸው? አላህ Subhanahu Wa Ta'ala በድር ላይ ጦርነት ሲሳተፉ እነዚህን የበድር ጀግኖችን እጣላ አላህ ይላሉ። አላህ ወደ በድር ተመለከተና የበድር የጦር አውድማ ላይ እዕመሉ ማሽእቱም የፈለጋችሁትን ስሩ እኔ ወንጀላችሁ ምሬያችኋለሁ ያላቸው ይህ ብፁዕ ትውልድ እነማን ናቸው? ሐታ الكفرة ሐታ ካህዲያን እንኳን ስለነሱ ይመሰክራሉ። የዘመኑ ታላቁን ፈላስፋ ሌኒንን ታውቁታላችሁ። ዛሬ አካሉን ለሙዚየም አድርቀው ያስቀመጡት ይህ ታላቅ ፈላስፋ የሱን ርዕዮተ ዓለም የሱን ፍልስፍና አመለካከት ለሚያራምዱ ባልደረቦቹ ምን ይላቸው ነበር? ኩኑ ከአስሐብ መሐመድ እንደ መሐመድ ባልደረቦች ሁኑ ይላቸው ነበር። من هم الصحابة؟ حتى ሌኒን የሱን መሰል ሰዎች የሱን መሰል እስልምናን ያልተቀበሉ ሰዎች ለሰሃቦች እውነተኛ ምስክርነታቸውን ሲሰጡ ነው ያለን። من هم الصحابة؟ እኛ ግን በትክክል እነዚህ ሰሃቦች ያወቅናቸው አይደለም። ሰሃቦች إنهم خير جيل عرفته البشرية የሰው ልጅ ካወቃቸው ብዙ ትውልዶች ውስጥ በላጮች ናቸው። ዑለሞች እንደሚሉት እንደዛ አይነት ስብስብ በእስልምና አደም ከአባታችን ጀምሮ ከተመሰረተው እስልምና እምነታችን